አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ሰላም ብለናል። እንኳን ወደ ጀማሊቱ በሰላም መጣችሁ። ቪዲዮውን በላይክ ጀምሩት ማለት ነው። እንግዲህ ዛሬ በአዲስ ነገር መጥተናል። እርግጠኛ ተወዱታላችሁ ሀባይብ። እንግዲህ ዛሬ በአዲስ ነገር የተከሰተው ምንድን ነው? ከዛሬ 2 ሳምንት በፊት ነው የቀረጽኩት ማለት ነው ይሄን ቪዲዮ። እሱ ምንድን ነው ለሚስቴ ማለት ነው ስጦታ ገዝቼላት። ይሄ የምትመለከቱት ወርቅ 4.2 ግራም ነው። 21 ካራንቲ ባህሪን ነው ማለት ነው። እና ዜድ ገጠሬዋ ከሷ ላይ እሷ ከምታስተዋውቀው ወርቅ ላይ ነው የገዛሁት። እና ማሻአላህ እህቴ በጣም ነው የማመሰግነው። እና ሀባይ በምልላችሁ ነው ስጦታ ተሰጣጡ። በነገራችን ላይ የስጦታ ትንሽ የለውም፣ ይሄ ትልቅ ሆኖ አይደለም። እና የኔ ውድ ሚስት በዛው አጋጣሚ እወድሻለሁኝ፣ አፈቅርሻለሁኝ። ፍቅራችንን እስከ ጀነት አላህ ያርግልን። የኔ ጀግና፣ የኔ ጠንካራ ሚስት፣ የኔ ታማኝ ማለት ነው። እና ሀባይብ እስኪ ማሻአላህ በሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ ማለት ነው በዛው አጋጣሚ ውድ ተመልካቾቼ። እና በዚህ ቪዲዮ እርግጠኛ ነኝ ዋንኬ እንደምታስገቡኝ ምንም ጥርጥር የለውም። እስኪ የሰው ደስታ የሚያስደስተው ላይክ፣ ሰብስክራይብ፣ ሼር እያደረገ ያበረታታኝ ማለት ነው። እና ወንዶችም ለሚስቶቻችሁ ስጦታ ግዙ ማለት ነው። ሴቶችም ሚስቶችም እንደዛው ማለት ነው። ስጦታ ተሰጣጡ። ስጦታ በነገራችን ላይ ፍቅር ይጨምራል ማለት ነው። እና የመዳም ቅመሞች እስኪ የሰው ደስታ የሚያስደስታችሁ እርግጠኛ ነኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ምንም ጥርጥር የለኝም ማለት ነው። እናንተም እንደዚህ ሰርፕራይዝ የሚያደርግ ባል አላህ ይወፍቃችሁ። ታማኝ እናንተም ታማኝ ሆናችሁ ማለት ነው። አላህ መጨረሻችንን ያሳምርልን። ከሰው ሀገር ወጥቶ ከመቅረት እንግዲህ አላህ ይጠብቀን ማለት ነው። ሀገራችንን ሰላም ያደርግልን፣ ቤተሰቦቻችንን አላህ ሰላም ያደርግልን፣ እኛንም አላህ ይረዝቀን፣ ለሚስቶቻችንም እናስደስት ያድርገን፣ ሚስቶቻችንም እንደዛው ማለት ነው። እንግዲህ ከመዘላለም አላህ ይጠብቀን። እና የመዳም ቅመሞች እንግዲህ አስተያየታችሁን እጠብቃለሁ ማለት ነው። በዚህ እርግጠኛ ነኝ ምፈምስ ይመስለኛል እኔ እንደው ዝም ብዬ ስገምት ማለት ነው። እና ወንዶችም ለሚስቶቻችሁ ስጦታ ግዙ ማለት ነው። በዛው አጋጣሚ አብሽሩልኝ፣ ወዳችኋለሁኝ። ላይክ አርጉት፣ ሼር አርጉት። አዳዲሶች ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ ማለት ነው። እና ወዳችኋለሁኝ። ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ሰላም ብለናል። እንኳን ወደ ጀማሊቱ በሰላም መጣችሁ። ቪዲዮውን በላይክ ጀምሩ።